የእግዚአብሔር ክብር ጎሎታል ይላል። እሺ ከዛስ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ስለዚህ ሁሉም ታማሚ ነው፣ ሁሉም በሽተኛ ነው። ኦኬ ሁሉም ኃጢአተኛ ነው። ስለዚህ የሚታደገው የሚቤዠው ሰው ይፈልጋል፣ ሪዴምፕሽን ይፈልጋል። ማን ነው ሪዴም እንዲያደርገው? ይኸው በክርስቶስ ኢየሱስ በቤዛነት በኩል ነው ይላል። ክርስቶስ ነው የዓለም ቤዛ፣ ማርያም አይደለችም። የክርስቶስ ቤዛነትና የማርያም ቤዛነት እኮ የተለያየ ነው። እንደዚህ የሚባል ነገር የለም። የኢየሱስ ክርስቶስ ቤዛነት ብዙ ጊዜ ይህንን ትኩረት አድርግ ይሆንዬ ቀጥሎ ላለው ምን ይላሉ? ለምሳሌ ቤዛ ማለት እኮ ጫማም ተብለዋል፣ ሙሴም ተብለዋል። እኛ ቤዛ ላይ አይደለም ችግራችን፣ ትርጉሙ ላይም አይደለም ችግራችን። የዓለም ቤዛ የሆነችበት ምክንያት ነው። አትቁረጡት። የዓለም ቤዛ ነው። ሁልጊዜ ቤዛ ብላችሁ ፈታችሁ የዓለም ቤዛ አትበሏት። የዓለም ቤዛ ነው። የዓለም ቤዛ ማለት የዓለም ምትክ ማለት ነው። ማርያም ምን ስትሆን ነው የዓለም ምትክ የሆነችው? መቼ? የቱ ጋር? ይኸው በኢየሱስ ቤዛነት ነው፣ በኢየሱስ ምትክነት ነው የሚለው። እናንተ ከየት አምጥታችሁ ነው በማርያም ቤዛነት ነው የምትሉት? ማርያም ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው? ማርያም እናንተ የምትሉት ያው ልጁ በመወለዷ ነው። የመወለዱ ምክንያት በመሆኗ ነው የምትሉት። ኦኬ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመውለዷ ምክንያት ነው የምትሉ ከሆነ ኦኬ እሷን የወለዱስ እሷ ባትወለድ አትወልደውም። ስለዚህ ሐናና ኢያቄምም ቤዛ ናቸው ማለት ነው። ለማርያም መወለድ ምክንያት ናቸው። ስለዚህ ወደኋላ እንሄዳለን ማለት ነው። ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው። ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም፣ ልትሆንም አትችልም። የዓለም ቤዛ ኢየሱስ ነው። የዓለም ቤዛ ዓለምን ምትክ ሆኖ ያዳነው። ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል አይደል ያለው እዚህ ጋር። ስለዚህ ሁሉ ኃጢአተኛ ነው። ስለዚህ አንድ ንጹህ ሰው ይፈለግ ነበረ፣ ኃጢአት የሌለበት፣ ኃጢአት ያላወቀ አንድ ልጁን ስለኛ ኃጢአት አደረገው የሚለው መጽሐፍ ለዛ ነው። ተፈለገ እግዚአብሔር አጣ ከሰው ልጆች መካከል። ለዛ እኮ ነው አምላክ ሰው የሆነው። ከሰው ልጆች መካከል ቢኖር እኮ ንጹህ ቢጎኝ እኮ አምላክ እኮ ሰው አይሆንም ነበረ። ተፈልጎ ግን አጣ። የጽድቅን ጥያቄ የሚመልስ ሰው የለም። ስለዚህ እግዚአብሔር በቃ እኔ ሰው ሆኜ ጽድቅን ጥያቄ መልስና ከሞት ወደ ሕይወት አመጣዋለሁ ሰውን አለ። ለዛ ነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ኦኬ ስለዚህ እኛን ወከለና የእኛን ኃጢአት በደል ሁሉ ተሸከመና እሱ ተቀጣልንና የእኛን ቅጣት ተቤዠን። ሪደምሽን ማለት እሱ ነው። የዓለም ቤዛ የምንለው እሱ ነው። ማርያምም ለምን ይቅርባት እሱም በመውለዷ። ከየት የመጣ ትምህርት ነው ይሄ? መጽሐፍ ቅዱስ አያውቀውም። ዮሐን ባለመታዘዟ ማርያም ደግሞ በመታዘዟ እንደዛ ሚል አለ መጽሐፍ ቅዱስ። አዳም ባለመታዘዙ ኢየሱስ በመታዘዙ ሚል አለ መጽሐፍ ቅዱስ ላይ። ዮሐን ባለመታዘዟና ማርያም በመታዘዟ ሚል አለ መጽሐፍ ቅዱስ ላይ የለም። ካዲያ በቃ እንመን፣ ዝም ብለን እንመን፣ ምን ችግር አለው? ትክክል አይደለም። ይሄ የኢየሱስን ነገር ሁሉ እየተከታተሉ የነጠቁ ለፍጡር መስጠት ትክክል አይደለም። እኛ የማርያም ጥላቻ ስላለብን አይደለም። ማርያምን ጠልተን ልጇን እንወዳለን እንላለን እንዴ? ነውር አይደለም እንዴ? አይደለም። የጌታንና ጠላቶቻችሁን ውደዱ የተባለ ወንጌል ነው የምንከተለው እኛ። የማርያምን ጥላቻ አይደለም። ግን የኢየሱስን ወስደን ለማርያም አንሰጥም ነው። ለእኛ ቤዛ የሆነው ምትካችን የሆነው ስለኛ ሞቶ የተነሳው እኛን ለማጽደቅ ኢየሱስ ነው። አትንጠቁብን። የኢየሱስን እየወሰዳችሁ ለፍጡር አትስጡብን ነው እኛ ምንለው እንጂ ማርያምን ጥላቻ አይደለም። የጌታ እናትን እንዴት እንጠላለን እኛ? ምን አድርጋ ነው የምትጠላት? የሚያስጠላስ ነገር አላት እንደ ጌታ እናት? ግሷ እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው እንዴ? አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው ምናምነው። ስለዚህ ማርያም የዓለም ቤዛ ነች። እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ የለም። ምናልባት እድል የምታገኙ ከሆነ ወደ በኋላ እኔ ጠየኩት ዋንሳ ግን የምታመጣው ማርያምና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥረት እስከ ራዕይ ያምጣ። ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቷና በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብንል እንደወስድ እዛ ጋር የተነጻጸረው መቼስ ሔዋንና ማርያም አይደሉም። ስለዚህ ማርያምና ሔዋንን ለንጽጽር ያቀረበ ካለ እሱን አምጣ። አመሰግናለሁ። እሺ ኤፍሬምዬ ተበሩልኝ። ከዚህ በኋላ ሰዓት ያስፈልጋል። ደቂቃ እያዝና መልስ ሰዓት ይዛለሁ። 2 ከ5 ይላል ከ6 ብዬ ይዘውና እስከ 10 ደቂቃ እስከ 15 እስከ 16 በጣም ያሬደው። የጥያቄና መልስ ነው የሚሆነው ወይንስ ደቂቃ ድጋሚ ሊያወሩ ነው?
ደቂቃ ድጋሚ ሊያወሩ መሰለኝ። አንድ ዙር እናወራና ከዛ ጥያቄና መልስ አድርገን ወደ ጥያቄና መልስ ታደርጉታላችሁ። ስንት ደቂቃ ውስጥ እኛ ምናልባት ስንት ይሁን መሰለህ? ሜይ ቢ 6 ደቂቃ ይሁን። በእናንተ ፍቃድ ነው ያለን ሪፍሌክሽን ስለሆነ እንደዚህ ቢሆንስ ያሬድዬ፣ እኔም አንተም ስላቀረብን ጥያቄና መልስ ብናደርገውስ በሱ ብዙ ነገር ይጠራል። ለመስጠት ጥያቄና መልስ ካደረግነው ነገሩ ይጠራል በደንብ በደስታ። ምናልባት ጥያቄ ከገስት ደግሞ እዚህ ላይ የተቀመጥነው ሰዎች እነሱ ከተወያዩ በኋላ ደግሞ ጥያቄ ማቅረብ ከቻለን ካልሆነም ደግሞ በዛው ይጠናቀቅም ከተባለ ሶራይት እሱም ልደት በኋላ ትመካከሩና እናንተ እንደምትወዱት አንተን አይደለም እያወራሁ ያሬድ አይደለም እንትናን እያናገርኩት ያለሁት ዮኒን ነው እያናገርኩ ያለሁት። ሁለት ምርጫ ስላለ ልደትሻ ምን እናደርጋለን? እዚህ ሜሎሲም ኤርሚም እነሱም ከእናንተ ጋር እንዲወያዩ መምህራችን በረከት አዝመራውም ስላሉ ክርስቶፎረስም እነሱም እድል አግኝተው ደግሞ ሌላ ቶፒክ ከፈልጋችሁ በእኛ ላይ መቀጠልም ትችላላችሁ። እኛ ራፕ አፕ እናድርገውን ጨርሶ የጀመርነው እና ፍዬ ከዛ እናንተ ደግሞ ጥያቄም ካለ ጥያቄ ኦር ደግሞ ሌላም ደግሞ ራሳችሁ ችላችሁ በጣም ትዋያላችሁ። እሺ ደቂቃውን 6 ደቂቃ ያዝልኝ። እሺ 10 ደቂቃ አይ ቲንክ ጥያቄና መልስ ስለሆነ 10 ደቂቃ ያሬድዬ ብዙ ችግር የለውም ስላላችሁኝ ለሁሉም 6 ስለሚሆን እሺ 6 ይላል። እሺ ኤፍሬም አንድ ደቂቃ ሲቀረው እነግርሃለሁ። ደቂቃ ያስክ ሆንዬ ከ8 አድርጌ ነው የሚይዘው። 7 ላይ ነው ከ8 ይዘዋለሁ። ከ14 ላይ ከ14 ከመስድ 15 ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትን አደርጋለሁ ይላል። በአንተና በሴቱ መካከል እቺ ሴቷ ማናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ ሴትም ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴት ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተን እንጂ በርደን ኦፍ ፕሩፍ ያለ እኮ ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ላልክበት ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ዮሐንስ ራእይ ምዕራፍ 12 ቁጥር 17 እንዲህ ይላል። ዘንዶም እዚህ ጋር ይኸው ምድሪቱ ሴቷ ረዳቻት፣ ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ደግሞ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው ሲሆንን ነው የሚያወራው። ምክንያቱም ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠችን ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማናት? ራእይ ላይ ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ክፍል ላይ ግን ስለ ጽዮን ነው የሚያወራው። ስለ ማርያም ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው ወለደች ማለት ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሄድ የተነገረው ለማን ነው? ወንድ ልጅ ትወልጃለች የተባለችው ማርያም። አትቀላቀል እያልኩ ነው። መቀላቀል ሲሆን ኤፍሬም፣ አሁን የኔ ጥያቄ ሳት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ።
ኦኬ። ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ለምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማን ተነገረው? ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በረራ አታውቅም። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምናልክ? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ በወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ያስፈልጋል። ወንዶችን አይጨምርም። ደቂቃ ጨርሰሃል በነገራችን ላይ። መልካም እሺ ቀጥል ኤፍሬም። አመሰግናለሁ። እሺ ያሬድዬ፣ ዮኒ ይዘጋጅና ደቂቃ ሬዲ አድርጉለት ፕሊዝ። እሺ ዮኒዬ ጀምር ስትለኝ ጀምራለሁ። ጀምር። እሺ እዚህ ጋር ምን አልከኝ አንተ? እንግዲህ አንተ ያመጣኸው ነው። እባቡም ይልና ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ በአፉ በስተኋላው አፈሰሰ ይላል። ኦኬ ምድሪቷ ረዳቻት የሚል አለ። ይህንን አመጣው። ከዛ በኋላ 13 ላይ ሄድክና ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን አሳደዳት የሚለውን አንብበ ማርያም ናት ይቺ አልክ። እቺን ሴት ምን ይላል? ከባቡም ርቃ ይልና እባቡም ፊት ርቃ አንድ ዘንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 ታላቅ የንስር ክንፎች ተሰጣት ይላል። ማርያም ክንፍ ተሰጥቷት ያውቃል እንዴ በምድር ስትመላለስ? ኦኬ በጣም ጥሩ። ይሄ እንግዲህ ጽዮን ናት ካልከኝም ለጽዮን ለተራሯ ክንፍ አልተሰጠም። እንግዲህ ሰው ክንፍ የሚለው ያንተን መልስ። አሁን ያንተ ጥያቄ ሰዓት ማርያም ክንፍ ነበራት በምድር ስትመላለስ? ልመልስልህ ኤፍሬም፣ ልመልስልህ። ክንፍ የሚለው ነገር መቼም ይፈታል አይደለ? ይሄ ክፍል እየተናገረ ያለው እንዴት ነው? ክንፍ ሰው ወራት ማለት ነው የእግዚአብሔር ቸርነት። ምክንያቱም
ስልህ ታዲያ ሜታፎሪክ ነው ስልህ እኔ ቅድም ተከራከረው የነበረው ለአንተ አሁን ሲሆን ክንፏን ደበቀው ሜታፎሪክ አደረገው። አንዴ ልመልስ። አንተ እኮ ጥያቄ ሰዓት ነው አባዬ። ቅድም ሜታፎሪክ ነው ስልህ አይደለም ሜታፎሪክ ብለኸኝ፣ አሁን ደግሞ ክንፍ ሲባል እኮ ትርጉም አለው ብለህ ክንፉን መደበቅ ፈለግ። ሜታፎሪክ አድርገህ እኮ የሰጠኸው አንተ ለማርያም አይደል? እኔ ለማርያም ሰጥቼ እኮ ሜታፎሪክ ልፈታልህ ነው። ስለዚህ ሜታፎሪክ ነው። ጨረስኩኝ ጥያቄ በቃ ጨረስኩኝ ጥያቄ። ሌላ ያሬዲ ጨረስኩኝ። ሜታፎሪክ ነው ጨረስኩኝ። ሌላ ሁለተኛ ጥያቄ ሌላ ሁለተኛ ጥያቄ። ኦኬ ቅድም ማርያምና ሔዋን አንድ ላይ የመጡበት አለ ወይ ለንጽጽር በመጽሐፍ ቅዱስ ስልህ አዎ ብለው የጠቀስከው ጥቅስ ነበረ። ከዛ በኋላ ተመልሰህ አመጣው እሱን ጥቅስ ደግሞ ማለት ነው ተመልሰህ ባታመጣው። ስለዚህ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። አሁን እዚህ ጋር ሔዋን የቷ ነች? በጣም ጥሩ። እንግዲህ እመቤታችን የሔዋን ዘር ናት አይደለ? ስለዚህ እዚህ ጋር ለምሳሌ ቅድም በደንብ አስተውል ኤፍሬምዬ፣ በአንተና በሴቲቱ መካከል ከዛ ግን በዘርህና በዘሯ መካከል ይላል። ስለዚህ ድንግል ማርያም እኛም ሁላችንም ምንድን ነን? የአዳምና የሔዋን ብዙዎች ልጆች ነን አይደል? እዚህ ጋር አሁን እኔ ጠይቁት ጥያቄ አልሰማኸኝም ማለት ነው። አልሰማኸኝም። እዚህ ጋር ሔዋን አለች ወይ ያልኩ ነው። ሔዋን አለች እዚህ ጋር? አዎ። ምክንያቱም ይኸውልህ በዘርህና በዘሯ መካከል ይላል። ምክንያቱም ከእሷ የሚወለደው ከአዳም ከሔዋን ነው ሁሉ ፍጥረት የተገኘው የተወለደው። ስለዚህ የለም። ሌላ ያሬድ ሰዓት እየፈጀ ነው። ሌላ በመጽሐፍ ቅዱስ ውስጥ አንድ ስፍራ ላይ በማርያምና በሔዋን አለመታዘዝ በማርያም መታዘዝ የሚል ቀጥታ አይደለም በነገራችን ላይ እየጠየኩ ያለው በተዘዋዋሪም ቢሆን በማርያም መታዘዝ በሔዋን አለመታዘዝ ብሎ ሁለቱን አነጻጽሮ አንድ ላይ ያቀረበበት ቦታ አለ። እኛ መጽሐፍ ቅዱስ ቃል በቃል ሁሌ እንዲጻፍን አንጠብቅም። ትምህርቱ ተመለሰልኝ። አመሰግናለሁ። ሌላ ጥያቄ። እኛ ጸጋ ነው የተቀበልነው መቼ ነው? እኛ ማለት ስትለኝ በክርስቶስ ኢየሱስ አምነን አስቀድመን ጸጋ ተቀበልን ማለት የምህረትን ቃል ኪዳን የምህረትን ጌታ ከእግዚአብሔር ለአዳምና ለልጆቹ ምህረት ሊያደርግ ያንን ምህረት አስቀድሞ ሰጠን ማለት ነው። ጸጋ ነው የሚለው እንደዚህ ይላል። ላንብብልህ። ሐዋርያ ቅዱስ ጳውሎስ እንደዚህ ነው የሚለው። እንደዚህ ይላል ያዳነን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። አንደኛ እንደ ራሱ ጸጋ ይላል። ጸጋ እሱ ነው፣ እኛ የምንቀበለው ነው። ይህ ጸጋ ካለ በኋላ ከዘላለም ዘመናት በፊት ከክርስቶስ ኢየሱስ ተሰጠን ይላል። መቼ ነው የተሰጠን? ይሄ አስቀድሞ ይሄ እኮ የሚያሳየው አስቀድሞ በእግዚአብሔር ዘንድ እኛን ለማዳን የተወጠነው ውጥን የተወጠነው እኛን የማዳን እግዚአብሔር የፈቀደው ልጁን ልኮ ለማዳን የፈቀደውን ያን ጸጋ ነው። ከዛ በልጁ ያን ጸጋ ተቀበልን። አስቀድመን ለዚህ ጸጋ እግዚአብሔር ወደደ፣ ፈቀደ፣ በዚህ ጸጋ ላይ ከዛ በኋላም በልጁ በዛ ጸጋ አዳነን። ልጁ የአብ ጸጋው አብ የሰጠን የአብ ያንድያ ልጁ ቤዛ ሆኖ ለእኛ ተሰጠን። ቀኑን ጊዜውን ነበር የምፈልገው። በጣም ጥሩ። ስለዚህ አሁን ሉቃስ 1 ላይ እንሂድ። ሉቃስ 1 ላይ እንሂድና ስለ ማርያም የተነገረውን ላንጣው። ቅድም የጠየቀኝ ጥያቄ መልሼ ላምጣው። እንደዚህ ይላል። መልአኩም በሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበችልና መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ይህን ጸጋ ያገኘችው መቼ ነው? አስቀድሞ እግዚአብሔር አዳምን ሊያድን ሲያስብ አዳምና ልጆቹ ሊያድን ሲያስብ ትንቢትን ሲያናግር በትንቢተ ኢሳያስ ምዕራፍ 7 እንደምናነበው እነሆ ድንግል ጸንሳለች ያለ ትንቢት ሲያናግር ያ ገና ድንግል ማርያም ከእናት ከአባቷ ከመወለዷ በፊት እግዚአብሔር ይህችን ንጹሕ ዘር ይህችን እናት አስቀድሞ ከኛ በፊት ነው። እኛ ከመሰጠቱ በፊት ነው ጸጋ ጸጋ ያ የእግዚአብሔር ልጅ ለእኛ ከመሰጠቱ በፊት ነው። ለአንተና ለእኛ የተሰጠ ለእሷ ሲሰጣት የአምላክ እናት የመሆን ጸጋ የተሰጣት አይደለም። ጸጋው ልዩነቱን አይደለም ያልኩት፣ ለእኛ ከመሰጠቱ ጊዜው ነው እየጠየኩ ያለሁት። ለእኛ ጸጋ ከመሰጠቱ በፊት ነው። ልመልስልህ ኤፍሬም፣ ይኸውልህ ድንግል ማርያም ከመወለዷ በፊት አይደል ትንቢት የተነገረው አይደል?
ከእናት ከአባቷ ከመወለዷ በፊት ትንቢት የተነገረው ሶሪ ከእናት ከአባቷ በፊት ከመወለዷ በፊት ነው። ችግር የለውም። ደቂቃውን ጨምሩለት። ኖ ኢትስ ፋይን ችግር የለውም። ኤፍሬም ልቀጥልልህ ወይስ? አይ በቃ ችግር የለውም። አቁመው ችግር የለውም። ኦኬ እሺ ታንኪዩ በጣም ዮኒ ጨርሰናል። አይገስ ታውቃለህ ግን አንዳንድ ጥያቄ መጠየቅ ከቻለን እኔ ኤፍሬምን ብጠይቀው ከነሱ ውስጥ ደግሞ አንድ ሰው ያሬድ የሚጠይቀው ከዛ በኋላ ሌላ ቶፒኮች ይሄኛውን ድጋሚ መወያየት ምንም ለእኔ ፖይንቱ አይታይም። ተመሳሳይ ሀሳብ ላይ ፍቃደኛ ነኝ ለመቀበል ጠይቃላችሁ። አንድ ጥያቄ ይቀበላለሁ። ኤፍሬምዬም ፍቃደኛ ከሆነ እንግዲህ እሱንም እንስማ። እኔም ኤፍሬምን መጠየቅ እፈልጋለሁ እድል ከተሰጠ። መጀመሪያ እነሱን ልጠይቅ። ያሬድን መጠየቅ አንድ ጊዜ ተረጋጉና ሜላ ወይ ኤርሚ መጠየቅ ትፈልጋላችሁ ወይስ መወያየት ነው የምትፈልጉት? ጥያቄ ብናነሳ ጥሩ ነው አንዳንድ ፖይንቶች ላይ። ስለዚህ ይቀበላለሁ። በቃ ሜላ ይጠይቃል። እኔን መጠየቅ የሚፈልግ ሰው ከነሱ አንድ ሰው መጠየቅ ይችላል። አንዳንድ ጥያቄ እንጠይቅህ ማለት ነው። በረከትም አይ ቲንክ ጥያቄ አለኝ ብለዋል። ስለዚህ ስንት ደቂቃ ነው የሚሆነው? ሌሎቹ ረጅም ሰዓቶች እንዳይሉ ላልተናገርን ሰዎች ቅድሚያ መሰጠት ያለበት ይመስለኛል። አይ ቲንክ ብዙ ዝም ብለን ስላደመጠን አይሻልም? ምረት ይለቅና እንደማመጥ ፕሊስ ተራ በተራ ነው። አንተ በእነ ኤፍሬም ሳይድ ነህ። ስለዚህ ኤፍሬም ነው ሰሌክት የሚያደርገው ነው። ይቅርታ ኦልሬዲ እነሱ ስለጨረሱ ኖ ኤፍሬም ሴሌክት አያደርግም። ለምን ኤፍሬም ሴሌክት ያደርጋሉ? ሁላችንም የየራሳችን አስተያየት ስላለን የቤቱ አወያይ ነው ዮናስ ነው የሚመርጠው። ያልተናገርን ሰዎች እድል ቢሰጠን ጥሩ ነው የሚል አስተያየት አለኝ። ቀድማችሁ ስለተናገራችሁ የሚናገረውን ሰው መምረጥ ኃላፊነትና ስልጣን አላችሁ ማለት አይመስለኝም። በጣም በትልቅ ትህትና ዮኒ ለሰዎች ቅድሚያ እንዲሰጠን ብታደርጉ። ስለዚህ ከኤፍሬም ሳይድ አንተ መጠየቅ ትችላለህ፣ ከእኛ ሳይድ እኛ እንጠይቃለን። እንደዛ ማድረግ ይቻላል። አይ እንደዛ እየተሳሰብን ቢሆን ደስ ይለኛል። ጠይቅ አንተ ከኤፍሬም ሳይድ ለመዝሙር ያሬድ ጥያቄ ማቅረብ ትችላለህ። እኛ ከእኛ ሳይድ ለወንድማችን ኤፍሬም ባለ ጊዜ ጥያቄ እናቀርባለን። ይህ ይስማማል? ሳሚ አንዴ ድምፄንም ላሰማ። እሺ ሰላም ብያለሁ ወገኖች ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ቴንኪዩ ኢንቫይት ስላደርጋችሁኝ። አንደኛ ፎርማል ዲቤት አይደለም የተካሄደው። ስለዚህ አሁን ወንድሞች በተነጋገሩበት ነገር ላይ ጥያቄ ልጠይቅ እኔም ልጠይቅ ብሎ ሽሚያ ውስጥ ከመግባት ይልቅ ምናልባት ቀጣይ ሀሳብ ካለ በእሱ ላይ እንድንናገር ቢሆን ጥሩ ነው። የሳሚን ሀሳብ ደግፋለሁ። ጥያቄ ቅር ነው የምትለው አንድ ቤት አይደለም ያደረጋችሁት። ምንም በቃ አንተ ለሱ እሱ ለአንተ መልሶልሃል፣ ተገቢውን ሰጣችኋል፣ ሰው ሰምቷል፣ አገናዝቦ እንትን ይላል። እንግዲህ ዮኒ ምንድን ነው የምትፈልገው? የቤቱ ሆስት አንተ ስለሆንክ የቱን ነው የምትፈልገው? ሁለት አማራጭ ቀርቦላል። እንግዲህ አሁን እኮ እኔ እናንተ ነው። አሁን ጥያቄ እንቀበል አንቀበል እኔ እናንተ ነው። እኔ እናንተ ነን የምንወስነው። እኔናማ አንተማ ሬዲ ነበር እኮ ልንቀበል፣ ግን አሁን የተለያየ ሀሳቦች ስለመጡ ብዬ ነው። በቃ እነሱ እንደዛ ከፈለጉ ይወያዩ። እነሱ አንዳንድ ሰው ይመረጥና አስተያየት ብዬ የምለው እኔ እንደ አስተያየት ጥያቄ ሁላችሁ የምትፈልጉትን እየተጠያየቃችሁ ከአንዱ ቤት እኔ መልሳለሁ ብሎ ያንን ጥያቄ የሚመለስ ከሁለቱ፣ እናንተም ደግሞ ጥያቄ ያላችሁ ለዛኛው እያቀረባችሁ እነሱ የመረጡ ሰው አንተ መልስ እየተባለ ብትመልሱ ይሻላል። እንደኔ ሁለቱ ሰዎች ውይይታቸውን ወረድ አድርገው ጨርሰዋል። ስለዚህ በተነሳው ቶፒክ ላይ ሰፊ ሰዓት ወስደው ተወያይተዋል። ረደንደንሲ እንዳይኖር እነሱ በተወያዩት ሀሳብ ላይ ድጋሚ መወያየት ለእኔ አይታየኝም። አንሌስ ከዚህ በፊትም የምናደርገው ነገር ነው። ኤርሚያስ አይ ቲንክ ለዚህ ነገር አዲስ ሲሆን አይመስለኝም። ወይ ምናልባት እንደዚህ አይነት ዲቤት ከኛ ጋር አድርገህ ማታ ከሆነ እነ ኤፍሬም ባለ ጊዜ ሌሎቹ ያውቁታል። ውይይት ካለቀ በኋላ የሆነ ሰው ፈቃደኛ ከሆነ ተወያዩ። አንዳንድ ጥያቄዎችን ከኦዲየንስ ይቀበላል እና ኤፍሬም ባለ ጊዜ ፈቃደኛ ከሆነ እና መዝሙር ያሬድን ፈቃደኛ ከሆኑ አንዳንድ ጥያቄ መቀበል ይቻላል። ያለበለዛ ግን ይሄ ርዕስ ኦልሬዲ የተነሳ ጉዳይ ስለሆነ
በሌላ አርዕስት ግን መወያየት ይቻላል ለማለት ነው። ካልሆነም ደግሞ ያሬድና ኤፍሬም አጠቃላያቸውን ሰጥተው በቃ ሌላ ርዕስ ይነሳ። ምክንያቱም እንትንም ድግግሞሽ እንዳይሆን ሰው ቪዲዮ እንዲጠቀም ካስፈለገ እንግዲህ እሺ ሜሎስ ሶሪ። ምክንያቱም የተነሳው ያው ነገረ ማርያም ላይ ነው እየተወራ ያለው እና ኤፊና ያሬድ ያስነሳችሁት ሀሳብ አለ። በሌላ መንገድ ደግሞ እዚሁ ነገረ ማርያምን ያልተነሱትን ኢሹዎች እኛ ማንሳት እንችላለን። ስለዚህ ሌላ ቶፒክ ከመፈለግ የተነሳውን ኢሹ በደንብ አድርገን አሁን ለምሳሌ ያልተነሱ ብዙ ፖይንቶች አሉ ብዬ አስባለሁ፣ ያልተነሱ የመጽሐፍ ቅዱስ ክፍሎች። ስለዚህ በዚህ ጉዳይ ላይ ጥያቄና መልስ ከሌለ በዚሁ ጉዳይ ላይ ብንቀጥል ጥሩ ነው ብዬ ነው የማስበው። ነገረ ማርያሙን እስከ መጨረሻው ድረስ ብንዘጋው፣ ከዛ ሌላ ጉዳይ ካስፈለገ ደግሞ ሌላ ቀን በሌላ ርዕስ መግባት ይቻላል። ይህን ነው የማስበው። ቴንኪው። እንደኔ እንደ ሀሳብ እዚህ ላይ መናገር የምፈልገው እንትናም ዮኒ የሚያነሳው እናንተም ሲጀመረ ወደዚህ ውይይት የመጣ ነው ከጀምሮ ከእናንተ ጋር ለመወያየት ሳይሆን ዮናስ ላነሳው ጥያቄ መልስ ለመስጠት ነበር። በመሀል እናንተ ገባችሁ። እናንተ ስትገቡ የመረጣችሁት ርዕስ ይሄ ሆኖ ተወያየን። ስለዚህ ነገረ ማርያምን ከመረጣችሁት ኔክስት ፐርሰን ደግሞ እኛ ነን የፈለግነውን ውይይት መርጠን ከእናንተ ጋር መወያየት ምንችለው። ስለዚህ ልክ እኛ ፈቃደኛ ሆነን በነገረ ማርያም ጋር ከእናንተ ጋር እንደተወያየን እኛ በምንመርጠው ውይይት ደግሞ እናንተ ከኛ ጋር መወያየት ትችላላችሁ። ዳትሴት። በጣም እናመሰግናለን። ነገረ ማርያም ማለት ያሬድና ኤፍሬም ያነሷት እቺ ቀንጫቢ የሆነች ጥቂት ሀሳብ ብቻ ሰጥተውን በጣም ሰፊ ነው። ለምሳሌ ቤዛ የተኩላልን ብሎ የሚለው ሀሳብ አልተነሳም። ከመጽሐፍ ቅዱስም አኳያ ለማርያም ቤዛ ተብላ የተባለችበት የመጽሐፍ ቅዱስ ክፍል እንደዚሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትቀበላቸው ቅዱሳት መጽሐፍት የተባሉት አልተነኩም። እነሱ ላይ ገና ማውራት እንፈልጋለን። ሁለተኛ በዚሁ ላይ እንደው ከአንድ ደቂቃ ከተሰጠኝ ያሬድ ማን ነው ልደተ ቃል ጥሪ አድርገህልኛል። እዚህ ሰዎች ነግረውኛል። ታስታውሳለህ? ምናልባት ያሬዶ ቤቲውን ክርስቶፎሮስ ቤት አላስታውስም። አንተም ባለህበት ያሬድም ባለበት እነ ኢዮብ ዘሚካኤል ሁሉም ባሉበት የዲቤት ጥሪ አድርጌላችሁ ነበረ ነገረ ድህነትን በተመለከተ እና ምንድነው ብያልኩት ነገረ ድህነትን በተመለከተ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት፣ ገድላት፣ ድርሳናት ሁሉ ነገረ ድህነትን ስለሚያወሩ ከቅዱስ ያሬድ መጽሐፍ ጀምሮ ከእነሱ ጀምሮ ነገረ ድህነትን ስለሚያወራ ሃይማኖታዊ ነሳይ ቅዱስ ያሬድ መጽሐፍት፣ የዜማ መጽሐፍቶች፣ ቅዳሴ፣ ድርሳናት፣ ገድላት፣ መጽሐፍ ቅዱስም በዚህ የሚወያይ ሰው ካለ ፈቃደኛ የሆነ ሰው ልወያይ ፈቃደኛ ነኝ ብዬ ጠይቄ ሁላችሁም ጭጭ ነው ያላችሁ ታስታውሳለህ። አሁን እዚህ ቆይ ልጨርስ። እዚህ መተቀደም ነገረ ድህነት ላይ ጥሪ ያቀርብልኛል። ያንኑ ከዛሬ ስንት ዓመት ማለት ከዛሬ ወራት ይመስለኛል አይ ቲንክ ክርስቶፎሮስ ቤት ይመስለኛል ነው ባንተም ባልን በዛ ሰዓት ላይ ያነሳሁትን ጥያቄ እዚሁ 12000 ሰው እየሰማ ለልደተ ቃል መልሼ ነገረ ድህነትን እቀበላለሁ። ስቀበልህ በብሉይና በአዲስ ኪዳን ብቻ ሳይሆን በገድላትና በድርሳናት በተአምራት መጽሐፍቶች ሁሉ ነገረ ድህነትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለምታስተምር በእነዚህ ሁሉ ጭምር እወያያለሁ። በቅዱስ ያሬድም መጽሐፍት በቅዳሴያትም አንተ ነው የምፈልግ። አንተ ሆነ ጥሪ ያቀረብክልኝ። በግዕዝ ብጠቅስብህ በአማርኛ ባመጣ ለምን ጠቀስክብኝ እንዳትል ገድላት ድርሳናትን ባነሳ መጽሐፍ ቅዱስንም ጭምር ነው አብሮ ነገረ ድህነትን ጥሪህን ተቀብያለሁ። ከተቀበልከኝ እሺ በለኝ። እዚሁ ያው ተቀብያለሁ። በእነዚህ ሁሉ መጽሐፍቶች በመጽሐፍ ቅዱስ ብቻ ሳይሆን ገድላት ድርሳናት ሁሉ ታምራት ነገረ ድህነትን ስለሚያወሩ ማለት ነው። ፈቃደኛ ከሆንክ እዚሁ እሺ በለኝ። በሌላ ቀን ቀጠሮ ቀጥረን ተዘጋጅተህ ትመጣለህ ማለት ነው። ቴንኪው። አንድ ሀሳብ እዚህ ላይ መስጠት እፈልጋለሁ። ይሄ ቅድም ሲወያዩበት የነበረው ሀሳብ ምር በረከት ይቅርታ፣ እኔ ላይ የተነሳ ሀሳብ ስለሆነ ይቅርታ ሳይረሳ ልናገር። በጣም ከይቅርታ ጋር መምህርዬ፣ እኔም ፖይንት አውት ተደርጎ የተነገረ ሀሳብ ስለሆነ ለዛ ምላሽ መስጠት አለብኝ ከይቅርታ ጋር በጣም ከተለቅ ገብቶኛል። ተናግረሃል፣ ሰማሁ እኮ ኤርሚ። አሁን አንተ ስለተናገርክ እኔ ደግሞ እዛ ላይ መልስ መስጠት አለብኝ። ቅድም ለኤርሚ ለማን ነው ለዮኒ የተናገርኩት ነገር ነበረ። በገድላት ድርሳናት አልወያይም አላልኩም ነበር። ከሰማህ ቅድም ዮኒ ምንድን ነው ያልኩት? አስቀድሜ ነገረ ድህነትን ወይ የመዳን ትምህርት በመጽሐፍ ቅዱስ እንወያይና መጽሐፍ ቅዱስን መሰረት አድርገን ተወያይተን በቀጣይ ደግሞ ገድላት ድርሳናትን አንስተን እኔም ደግሞ ነገረ ድህነትን ከቤተክርስቲያን አባቶች ጭምር አንስቼ እንወያያለን። አንተ ልክ ገድላት ድርሳናትን እንደምታነሳው እኔ ደግሞ የቀደሙ የቤተክርስቲያን አባቶችን ትምህርት አነሳና የእናንተኑ ትምህርቶች እያነሳው የነ ማርቲን ሉተርን ጽሁፍ
የዛን ሰዓት ላይ እንደዛ እንወያያለን። አሁን ቱ ቢ ፌር እኔም በመጽሐፍ ቅዱስ አንተም በመጽሐፍ ቅዱስ፣ ከዛ ሰከንድ ራውንድ ላይ ከፈለግ ከገድላት ከፈለግከው ቦታ ቅዳሴ በል፣ ሰዓታት በል፣ ማህሌት በል፣ ውዳሴ በል፣ የትኛውንም ነገር ይዘህ መተህ መወያየት ትችላለህ። ከዛ እኔም ደግሞ የአባቶቼን ትምህርት የእናንተ የመካነ ኢየሱስንም ትምህርት ይሁን የትኛውንም ትምህርት ሰብስቤ መጥቼ ደግሞ እወያያለሁ። ይስማማሃል ወይንስ አይስማማም? ቴንክ ዩ። ይሄ መጨረሻ ሀሳቤ ነው። እሺ ጥሩ። ከዚህ በኋላ እንግዲህ ሪከርድ የምታደርጉ ሰዎች ይችን ቪዲዮ ታስቀምጦታላችሁ እና ትሰጡኛላችሁ። ምንድነው ልደተ ቃል ያለው አሁን ምንድነው ያለን? በመጽሐፍ ቅዱስ ብቻ እኔ ከቤተክርስቲያን አባቶች እነ ሉተርን ጠቅሳለሁ፣ ሪፎርሜሽን አባቶችን ወይ ደግሞ ሁላችንም የምንቀበላቸው ኦርቶዶክሳውያን የግላችን ናቸው ብሎ ስለሚሉ እንጂ ከመጀመሪያ መቶ ክፍለ ዘመን ጀምሮ የቤተክርስቲያን አባቶች እነሱ የተናገሩትን ሁሉ ጠቅሳለሁ ነው። እኔ ደግሞ ነገረ ድህነትን መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚያስተምረው ገድለ ዘርአ ብሩክን ያመነ መቃብሩን የሳመ 100 ትውልድ ይማርልሃል ብሎ የሚለው ነገረ ድህነት ስለሆነ ከፋፍያ አላወራም። በቤተክርስቲያኒቱ መጽሐፍት በአጠቃላይ ነው ማወራ። ለይልኝ። በዚህኛው በመጀመሪያ በመጽሐፍ ቅዱስ አውራኝ፣ በኋላ ደግሞ ለጥቄ ነገሩን እያየሁ በገድላትና በድርሳናት ታወራኛለህ ብሎ የምትለውን አልፈልግም። ነገረ ድህነትን እስካወሩ ድረስ ነገረ ድህነትን እስካወሩ ድረስ እነዚህ ለጊዜው ጾመኛ ነኝ በዚህኛው ብቻ አውራኝ የሚባል ነገር አልቀበልም። በሁሉ ግን ከሆነ ዌልካም፣ ከፈለክ እዚሁ ማለት ነው። አሁን እዚሁ ካልሆነ በሌላ ቀን ቀጠሮ ቀጥረን፣ ግን በቤተክርስቲያኒቱ መጽሐፍቶች በሙሉ ነው ማወራ። ነገረ ድህነትን የሚያነሱ መጽሐፍቶችን በሙሉ ነው ማወራው። የመጨረሻ ሀሳቤ ነው። በዚህ ከተስማማ በጭብጨባና በሆታ በእልልታ እቀበላለሁ ጥሪን ማለት ነው። ካልሆነ ግን በቃ የኔ ሀሳብ ምናልባት የኔ ሀሳብ ግልጽ ካልሆነ ድጋሚ በደንብ ግልጽ ላድርገው። በገድላትና ድርሳናት አልወያይም የሚል ሀሳብ ወይንም ደግሞ አይቼ ተመልክቼ ያላልኩም። አንተ እንዳልከው የተናገርኩትን ነገር የማደርግ ሰው ስለሆንኩኝ ይህንን ውይይት ሞክሬ ከዛ እዚኛው ላይ የምል ሰው አይደለሁም። የተናገርኩት ነገር ምንድን ነው? አስቀድመን መጽሐፍ ቅዱስ ላይ እንወያይ። አንድ ያዳምጠኝ። አንተ ደግሞ ስርዓት ያዝ። እኔ ጸጥ ብዬ ነው ያዳመጥኩ። እኔ ሳወራ አንተ ጸጥ ብለህ አዳምጥ። አንዱ ስርዓት ይዝ። ገብቶኛል እኮ እኔ እናንተ እንፍታዋ። አንጠልጥለን ከምንቶ እንፍታው አንጠልጥለን ከምንቶ። እኔ የተናገርኩት ነገር ምንድን ነው? በገድላትና ድርሳናት ዙሪያ ላይ አልወያይም አላልኩኝም። እኔ ያልኩት ነገር ምንድን ነው? መጽሐፍ ቅዱስን ይዘን አስቀድመን እንወያይ። ከዛ በኋላ ነገረ ድህነትን ባልካቸው መጽሐፍቶች ይዘህ ትመጣለህ። እኔ በመጽሐፍ ቅዱስ ስወያይ ከአንተ ጋር ከቤተክርስቲያንም አባቶች ይሁን አንተ ከምትላቸው እኔ እጠቅሳቸዋለሁ ብዬ ቅድም ከዘረዘርኳቸው ከነዛ መጽሐፍቶች እጠቅሳለሁ ማለት አይደለም። ልክ አንተ የቤተክርስቲያንን ገድላት ድርሳናት ይዘህ መተህ እንደምጠቅሰው በሁለተኛ ዙር በምናደርገው ውይይት እኔ ደግሞ ከቤተክርስቲያን አባቶች ይዤ እመጣለሁ። በመጀመሪያ ዙር ግን መጽሐፍ ቅዱስን መሰረት ያደረገ ውይይት የመዳን ውይይት እናደርግ። ከዛ ቀጥሎ ደግሞ ገድላት ድርሳናትን የትኛውንም የምትፈልጋቸውን መጽሐፍቶች ከፈለክ መጽሐፍ ቅዱስንም ጨምረ ሌሎቹንም አይነቶችን መጽሐፍ ደርድራቸው ይዛቸው ነው። ይሄም አያስማማኝም አይሆነኝም የምትል ከሆነ ከአንተ ጋር በጣም መወያየት ስለምፈልግ በአንተ ባልከው ሀሳብ እስማማለሁ፣ መወያየት እንችላለን። ግን የምንወያየው በኮሆስት ነው። ይስማማል? በኮሆስት እኔና አንተ የራሳችን ላይፍ ከፍተን ላውራ። ጨረስክ? መቼስ ይህን እምቢ ካልክ መቼስ ጎትቼ መጥቼ አላወያይም ስዊዘርላንድ ድረስ። ጨርሻለሁኝ። እኔም የምናገረውን ሀሳብ ይህንን ጥሪ ያቀረብከው አንተ እዚሁ አይ ቲንክ ድሃ ጸልሳን አይመስለኝም የተናገርከው ክርስቶፎሮስ ቤት ይህንን ጥሪ አቅርቤላችሁ አንዳችሁም አልመለሳችሁም። ዓመት ድረስ ነው ጭጭ ያላችሁት። አንዳችሁም ክርስቶፎሮስም ነበረ፣ ያሬድም ነበር፣ አንተም ነበርክ፣ ሌሎቹም አንዳችሁም። አሁን እንዴት ሀሳቡ እንዳነሳው አላውቅም፣ ግን ካነሳው ዘንዳ በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ነገረ ድህነትን እስማማለሁ ብለህ ካልክ እንቀጥላለን ማለት ነው። የቤተክርስቲያኒቱን በአጠቃላይ መጽሐፍቶቿ ነገረ ድህነትን የሚያነሱ መጽሐፍቶች ላይ መጽሐፍ ቅዱስን መሰርታ እሱ እንወያይበታል፣ እሱ እንነጋገርበታል። በኮሆስት ነው አይደለም ብሎ አድመጠኝ። አንተ ስነ ስርዓት እያልክ አልነበር? ነውር ነው ካልክ ይሄ ነውር አይደለም። አሁን ለምን ገባ? ስታት ነው ያው። አንደኛ ይህን ጥሪ እዚህ ያላችሁ ሰዎች ራሱ ይሄ ልደተ ቃል ጥሪ አቅርቦልኝ ነገረ መስቀል ላይ
ተቀብየው ነገረ መስቀሉን ካነሳን በመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀሉን መነሳት አለበት ከታሪኩ ጋር ጭምር። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ወይ ደግሞ እንደዚሁም ሌሎችም የዜማ መጽሐፍቶች እሱ የማያውቃቸው የዜማ መጽሐፍቶች መስቀልን በተመለከተ ስላሉ ዲያቆናትና ካህናት ብቻ የምናውቃቸው ስላሉ እሱንም በተመለከተ አብሮ ያለ ወይ ደግሞ ነገረ መስቀሉን በተመለከተ ታሪኩን እሌኒ ወደ ኢትዮጵያ መጣበት የተባለውን ሁሉ ጭምር ድርሳን ስላለ እሱን ሁሉ አብረን አካተን በዚህ ጉዳይ ላይ እናወራ ብዬ ስለው አልፈልግም ብለህ ቋንጣ አድርገህ ሰቅለኸው ነበረ። ልደትዬ ቋንጣው መቼ ነው የሚበላው ብዬ ነበር፣ የዲቤት ጥሪው ማለት ነው። እሱንም ዮኒ ሳይኮሎጂካል ዌርፌር ላይ ናቸው እኮ ሰዎቹ። ቆይ በረከት አንዴ። ስለዚህ እሱንም በቃ ከተስማማችሁ ተስማሙ። አሁን እኮ እንዲህ ብዬ ነበር እንዲህ ነው ብዬ ነበር። 12,000 ሰው አስቀምጣችሁ እስማማለሁ አልኩኝ። እሺ አልኩኝ። እስማማለሁ አልኩኝ። ኤርሚ እስማማለሁ አልኩኝ። በቃ ቀንና ሰዓት ወስነን እንግባ በኮሆስት I said I accepted your offer ገድላት ፕላስ ባይብል I said okay ቀን ንገረኝ በኮሆስት እንግባ። ሌላ ወሬ አያስፈልግም። ቋንጣ ምናምን ፍርፍር ድርቆሽ ጥሬ ስጋ አያስፈልግም። ሌትስ ጎ እንግባ። ምንድን በቃ ህዝቡን አናዝገው። እዚህ ጋር 2,000 ምናምን ሰው አስቀምጠን አናድክመው። ከስሜት ውስጥ ስትወጣ አናግረኝ እኔን ከፈለክ። ይኸው መጥቻ ይኸው በኮሆስት እንወያይ ያልኩኝ እኮ ዮኒ ዳኘኝ ምን ላድርግ? እሺ ብያለሁ። I said okay ዮናስ ሙሉነ እሺ ብያለሁ። በነገረ ድነት መጽሐፍ ቅዱስ ፕላስ ገድል ይዘና ከፈለክ በኮንቴነር ገድል ተሸክመ ይዘና እኔ መጥቼ እወያያለሁ። በኮሆስት ትወያያለህ ወይስ አትወያይም? ራስን እዚህ ጋር የተናገርከው በኮሆስት እወያያለሁ። ሰዓት ይዘን ልደት የተቀበለህ እኮ በቃ እሱ ሪኮስት ታደርገዋል እኮ በገለትም በመጽሐፍ ቅዱስም አንድ ላይ ይወያያለሁ አልክ። ደን እኮ በቃ አሁን ቀስ ብሎ አሁን ተረጋጋ ነው እያለ ያለው ትንሽ ህይወት ሆናል ልደት እና በቃ አልሆንኩኝም። በቃ ደቂቃችንን ያዝን እና እሱ ፍሬንድ ስለሆንን ሰዓታችንን እንወስን፣ ቀንና ሰዓታችን ወስነን ቪዲዮ እንስራ፣ ሰው ይወቀው፣ ዓለም ይወቀው። ተሰብስበን መጥተን በአንተም በራስ ቤት እኔም በራሴ ቤት በኮስት እንወያያለን። ዳትሴት በቃ አለቀ። እኔ ምንም ሆት አልሆንኩኝም። ነገሩን እንቋጨው። ብዙ ሰዎች እዚህ ጋር ያስቀምጠናል። ማይ ፖይንት ኤኒዌይስ ቴንክ ዩ አመሰግናለሁ። አይገስ የኔና የፍሬሙ ውይይት እንትን አረገ ተረሳ አይገስ። ስለዚህ ምን ይደረግ? እኔም እሱን ነው መዝሙር እሱ ቅድም ተቋረጠ እንጂ ተድበስብሶ የታለፈ ብዙ ነገር አለ። እኔ ራሱ 3-4 የፋላሲ አይነቶችን እየቆጠርኩ ነበረ ቅድም ኤፍሬም ሲያወራ። እንደዛ ማለት አትችልም። ቆይ ክርስቶፈር እንዳትገባ፣ ኧረ ዝም ብሎ እንዳትገባ። እኔ ላይ እኮ ነው አስተያየት እየሰጠው ያለው ፋላሲ እያለ ቅድም እስካሁን ዝም ብለህ እየገባህ ነው። ባይዚ አስጨርስ። ቆይ አንዴ ሀሳብ እንስማ። ሞዴሬተሮች ሚውት አታርጉ፣ ስነስርዓት አድርጉ። ክርስቶፎር ሞዴሬተር አንድ ሰው ሚውት እንዳታደርጉ፣ አንድ ሰው በሙሉ ነው የማወርዳቸው። ሚውት እያደረጉኝ ነው። መምህር በረከት ሀሳብ የሰጡት መምህር በረከት እኔ ላይ ነው ፋላሲ ሰርተዋል ብለው እድል ሳይሰጣቸው ማለት ነው። ኦኬ እድል ሳይሰጣቸው በረከትም ሀሳብ ይስጥ። ሀሳብ ሰጥ አይደለም። ምንም ሀሳብ አልሰጥም። መምህር በረከት ስላወራችሁ የፍዬ በቃ እናንተ የተናገራችሁት ነገር ላይ የራሱን ሀሳብ ይችላል። እኛ በተነሳው ሀሳብ አሁን በቀረብንበት ጉዳይ ላይ ቤዛ ኢየሱስ ክርስቶስ ነው ወይንስ ቅድስት ድንግል ማርያም ናት በሚለው ሀሳብ ላይ ሀሳባችን እየሰጠን እንቀጥል። የተነሱትን ነገሮች እናንተ ከተናገራችሁት የማንቀበለው በመጽሐፍ ቅዱስ እውቀት የምናፈርሰው ነገር ካለ እያፈረስን አስተያየታችን እየሰጠን እንቀጥል። አሁን እንካ ሰላንትያ እኔ አልወድም፣ ፐርሰናሊ እንትርክ አልወድም እና ዮኒ ታገኛለህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ያላስተማምነው ነገር ቢኖር የማርያም ቤዛዊተ ኩሉ ዓለም መባል መጽሐፍ ቅዱሳዊ አይደለም ብሎ የሚል ነው። አይ ደግሞ ቤተክርስቲያኒቱ መጽሐፍት ደግሞ ባይዘው ማርያምን ቤዛዊተ ኩሉ ዓለም ብለው የሚሏት አሁን እዚህ ቅድም እነ ልደተ ቃል እንደሚያወሩት አይደለም። ምክንያት ይሄን ስለተባለች አይደለም። ኤርሚ አስተያየት ተጀመረ። እንደዛ ከሆነ አንድ ባላንስ እናድርገውና በዚህ ሀሳብ ብሄድ ብዬ ነው ያሬዱ እንጂ ሀሳብ እንትና አንድ ነገር እንወስን። ቆይ አስተያየት እየሰጠን ነው ወይስ ጥያቄ እየቀረብን ነው? ረጅም ሰዓት እኮ አውርታችኋል ያሬዶ። እኔ አሁን ሁለቴ ነው ማይክ የከፈትኩት አይደል? እኔና ያሬዶ እንትኑ እንዴት ፈልጌ ነው ኤርሚ ሳሚ ያለው ልክ ነው። ሳሚ ያለው በቤዛ ብሎ በሚለው ላይ የጌታ ላይ
እኛም እናንተም እናምናለን መጽሐፍ ቅዱሳዊ ስለሆነ የጌታ ቤዛነት ላይ ኦርቶዶክስም ጥያቄ የላትም፣ እኛም ወንጌላውያን ጥያቄ የለንም። ጥያቄ ያለው እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ በምትሉበት እና እኛ ደግሞ በማንልበት ጉዳይ መጽሐፍ ቅዱስ ስላላለ ነው ብለን የምንለው። እናንተ ደግሞ መጽሐፍ ቅዱስ ይላል ብላችሁ ካላችሁ ከመጽሐፍ ቅዱስ ዋቢ አድርጋችሁ አሳዩ። ካልሆነ ደግሞ በቤተክርስቲያናችሁ መጽሐፍቶች እንጠይቃችሁ ማለት ነው። ምክንያቱም ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ማርያም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚል የቤተክርስቲያናችሁ ቁልል ጽሁፎች አሉ። እነሱን የምትቀበሉ ከሆነ በእነሱ እንወያያለን ማለት ነው። ቴንኪው። በጣም ጥሩ። እሺ፣ ስለዚህ ምን እናደርጋለን? ተራው የኔ ነው። አሁን እኔ ልቀጥል። የኔን አስተያየት እንደናንተው እንደተናገራችሁት ልናገር አይደለ? ዮኒዬ አይ ቲንክ ነገር መደጋገም እንዳይሆንብን ሀሳቡ አሁን ቴንኪው መዝሙር ያሬድ ቴንኪው ሁላችሁም እዚህ የተገኛችሁ በሙሉ ልደት፣ ኤፊ፣ ክርስቶፎር፣ ሜሎስ፣ ኤርሚና መምህር በረከት በጣም አመሰግናለሁ። ይህንን እድል ስላመቻቸልን እናመሰግናለን። በመጀመሪያ ደረጃ ሁላችንም ኦርቶዶክሳውያንም ፕሮቴስታንቶችም ልናስበው የሚገባ ነገር ክርስቶስ ኢየሱስ ብቸኛ የዓለም መዳኛ ነው። ኤርሚ እንደተናገረው ኦርቶዶክሱም ፕሮቴስታንቱም የሚያምንበት ጉዳይ ነው። አሁን ጥያቄ የተነሳው ማርያም ቤዛ ናት ወይንስ አይደለም በሚል ነው። ይህንን ለማስረዳት በሚኬድበት ጊዜ ከገባን ሰዓት ጀምሮ ተደጋግሞ የሚነሳው የሉቃስ ወንጌል ምዕራፍ 1 ሀሳብ ነው። ምክንያቱም ጸጋን የሞላብሽ ተብላለች። ጸጋን የሞላብሽ የሚለውን ቃል ለመረዳት ባጭሩ እኔ መጽሐፍ ቅዱሴን ሳገላብጥ ጸጋ ማለት እንዲሁ ከጌታ የሚሰጠን እንጂ ከስራችን የሚመነጭ ነገር እንዳልሆነ ነው። ስለዚህ ማርያምን ጸጋ የሞላባት እግዚአብሔር ክርስቶስ ኢየሱስን ወደ ዓለም ለማስገባት ሲያቅድ በማርያም የተጠቀመባት ምክንያት የተለየች ሰው እንደሆነች እንድናስብ መጽሐፍ ቅዱስ አያደርገንም። ለምን ካላችሁ ጸጋ የሚለው ቃል ሁሉ ላልተገባ፣ ምክንያቱም ለሰራተኛ ሰው ደሞዙ እንደሚገባ እንዲሁ ጸጋ ደግሞ ላልሰራ ሰው የሚሰጥ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ጸጋ የሚለው ቃል የሚፈለገው ለደካማው ለኃጢአተኛ ነው። አሁን ደጋግሞ የሚነሳው ቃል እሷም ራሷ ማርያም ስትናገር ነፍሴ ጌታዬን ታከብረዋለች መድኃኒቴን ብላ ተናግራለች። መድኃኒቷ ኢየሱስ ክርስቶስ ነው። ሉቃስ 1 ምዕራፍ 28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ከሴቱ እግዚአብሔር ከዛ በፊት የሰራባቸው መንገዶች መመልከት እንደ መጽሐፍ ቅዱስ አንባቢ ያስፈልገናል ብዬ አስባለሁ። እግዚአብሔር የተዋረደውን ነገር አንስቶ የሚከብር አምላክ ነው። ሲከብር በተዋረደው ነገር የሚከብር አምላክ እንደሆነ ልንረዳ አንድ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ተመልከቱ፣ አንተ ጽኑ ብሎ የሚለው እግዚአብሔር ከምድያማውያን ፈርቶ የተሸሸገውን ሰው ነው። ስለዚህ እግዚአብሔር የጌዲዮንን ኃይል ተጠቅሞ እግዚአብሔር የጌዲዮንን ብርታት ተጠቅሞ አይደለም እስራኤላውያንን ከምድያማውያን እጅ ነፃ ሊያወጣቸው የመጣው። ይኸው ተመልከቱት እኮ አንተ ጽኑ ብሎታል፣ አንተ ኃያል ብሎታል ብለን መከራከር አንችልም። ክፍሉን የምታውቁት ሰዎች ከፍም ዝቅም ብላችሁ ማንበብ ትችላላችሁ። ለማርያምም የመጣው እንዲሁ አይነት ሰላምታ ነው። ጸጋን የሞላብሽ ተብላ ስትል የቅድስናዋ መጠን ልክ ጨምሮ ከሴቶች መካከል ልዩ
መካከል ልዩ ቤዛነታችንን እንዳናስተውል ይህንን እንድናውቅ የሚረዱንን አንድ ክፍል ብቻ ወደ እናንተ ላምጣና በርካታ ክፍሎች አሉ። ሁላችንም የምናውቀው ግን በትንቢተ ኢሳይያስ ምዕራፍ 59 ላይ እንደዚህ የሚል እግዚአብሔር ቃል ቁጥር 16 እንደዚህ የሚል እግዚአብሔር ቃል አለ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ማን ነው? እግዚአብሔር። ሰው የለም፣ የሚማልድ የለም፣ የሚያድን የለም። ስለዚህ እግዚአብሔር ራሱ ተደነቀ። ሰርፕራይዝ የሆነበት ጉዳይ ምን? እዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ይሄንን ነው እየተናገርን ያለ ነው። ወንጌል በአዲስ ኪዳን ስናነብ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ወንጌል ነው፣ የምስራች ነው። ሰዎች ከኃጢአት የዳኑበት እግዚአብሔር ከላይ ከሰማይ ሆኖ ሲመለከት ውይ ማርያምን አገኘው ብሎ አይደለም ያለው። ውይ ሙሴን አገኘው ብሎ አይደለም ያለው። የሆነን ሰው አግኝቶ እግዚአብሔር ልቡ አላረፈም። ለዘላለም ድህነትን መድኃኒት የሆነውን ኢየሱስ ክርስቶስን ወደ ዓለም ሲያስገባ እግዚአብሔር አንድ ሰው አላገኘም። እኔ አይደለሁ መጽሐፍ ቅዱስ ነው፣ አንድ ሰው አላገኘም። ከዛ ምን አደረገ? እግዚአብሔር ተደነቀ። አንድ ሰው የሚያድን የለም፣ አንድ ሰው የሚታደግ የለም ብሎ እግዚአብሔር የገዛ ክንዱ መድኃኒትን አመጣለት። ሁሉ በእርሱ ለእርሱ ከእርሱ ሆኗል ብለን የምንናገረው ለዚህ ነው። ቅድም አንድ ሐሳብ ተነስቶ ነበረ። ማርያም ፈቃደኛ ሆና እሺ ባትል ኖሮ መድኃኒታችንን ኢየሱስ ክርስቶስን አናገኘውም ነበር፣ አይመጣም ነበር የሚል ዮኒ በጣም ጥሩ መሞገቻ ሐሳብን አስቀምጠ ነበረ። ከኤልሳቤጥ በእርጅናዋ ጊዜ ዮሐንስ ሲወለድ እነ ዘካርያስ ተስማምተው አይደለም። የሰው አለመስማማት የሚከለክለው አምላክ አይደለም ያለን። ስለዚህ ማርያም እሺ ብላ ተስማምታለች። አዎ። የጌታ ባሪያ እንደ ቃል ይሁንልኝ ብላለች። አዎ። ይሄ ደግሞ ያስመሰግናታል፣ አክሊል ያሰጣታል። የተለየች፣ የተባረከች፣ የተወደደች የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሰየው፣ ደስ ይለናል፣ እናከብራታለን፣ እንወዳታለን። በዚህ ነገር ላይ ምንም የምናመቻመቸው ጉዳይ አይደለም። ግን ስለ ወንጌል ሲነሳ ወንጌልን ለመከለል ወንጌልን ወደኋላ ለማድረግ የሚነሳ ሐሳብ ሆኖ ሊቀርብ አይችልም፣ አይገባም። አንድ ሁለት ሐሳቦችን ልስጣችሁና ለተረኛ ተናጋሪዎች እለቃለሁ። ሰው እንደሌለ እግዚአብሔር አይቶ የገዛ ክንዱ መድኃኒትን አመጣችለት፣ ጽድቁን ማገዘችው ይላል። ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግን ምድሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላት ሰው በመካከላቸው ፈለግኩ፣ ግን አላገኘውም። ተመልከቱ፣ እግዚአብሔር በየዘመናቱ ሕዝቡን ለመታደግ ሲፈልግ ሰው ይፈልጋል። ሰው ግን የለም። ሰው በሌለበት ጊዜ ግን ምንድነው ታዲያ የእግዚአብሔር የመጨረሻው ኦፕሽን ምንድነው ካላችሁ፣ የገዛ ክንዱ መድኃኒት አመጣለት። ኢየሱስ ክርስቶስ ያድናል፣ ብቻውን ያድናል ብለን የምንለው ለዚህ ነው። ወገኖች አንድ ነገር ልንገራችሁ። በእውነት ስለ ኢየሱስ ብቻ ሲነገር የምትከፋ ማርያም አለች ብላችሁ ካሰባችሁ ተሳስታችኋል። ማርያም ራሱ ስትጠየቅ በቃና ዘገሊላ የወይን ጠጅ አልቆባቸው እባክሽን ወይን ጠጅ አለቀብን ብለው ሲነግሯት ወደ ኢየሱስ ክርስቶስ ሄዳ ወይን ጠጅ እኮ አለቀባቸው ብላ ባለችው ጊዜ ለኢየሱስ ክርስቶስ አንቺ ሴት ከአንቺ ዘንድ ምን አለኝ ብሎ ሲመልስላት ሄዳ ለነዛ ሰዎች ለነገሯት ሰዎች ያለቻቸው አንድ ነው፣ የሚላችሁን አድርጉ። ሚዩት እያደረግን ሀሳቤን እስክጨርስ ብዙ ሰዓት ቁጭ እየሰምቻችኋለሁ፣ እጨርሳለሁ እንቶሎ። የሚላችሁን አድርጉ። ስለዚህ ወደ ኢየሱስ ክርስቶስ ፎከስ ብናደርግ የሚከፋት እናት አለችው ብላችሁ እንዳታስቡ። ኢየሱስ ክርስቶስ ቤዛ ነው። ማርያም በየትኛውም አጋጣሚ በየትኛውም ሁኔታ ቤዛ ልትሆን አትችልም። በተለይ መጽሐፍ ቅዱስ ካስቀመጠልን ሐሳብ ተነስተን ስናወራ ቤዛ ማለት ምትክ ነው።
ሞታችንን የሞተው ኢየሱስ ነው። ይሄንን ስንል ግን በነፍስሽ ሰይፍ ያልፋል የተባለውን ያለፈችበትን ቻሌንጅ ያለፈችበትን መከራ የምንረሳ ሰዎች ደግሞ አይደለንም። ምክንያቱም መጽሐፍ ቅዱስ ቅዱሳንን ስላገለገላችሁ የሚረሳ አመፀኛ አይደለም እግዚአብሔር ተብሎ ተጽፏል። እኛ እንኳን ትንሽ አገልግሎት አገልግለን ያገለገልነውን አገልግሎት የሚረሳ አይደለም፣ እንኳን የማርያምን በነፍሷ ሰይፍ ማለፏን ማለት ነው። ግን ይሄ ለወንጌል መከለያ ሆኖ የሚጠቀስ መሆን የለበትም። መከለያ የወንጌል ጋርዶሽ ሆኖ መቀመጥ የለበትም። ኢየሱስ ሲነገር ይቅርታና ሀሳብም ተደጋገመ። ደቂቃም ካለቀ ቆይቷል። 7 ደቂቃ ምናምን ነው መስት ያወሩ። በደቂቃ አይደለም እያወራ ያሉት ክርስቶፎር፣ በደቂቃ እያወራ ነው። ሰዓት እያዝን ያወራ ነው። ቅድም ነዋ። እኔ ግን አሁን በሰዓት አይደለም ክርክር ካላደረግከው ሀሳብ የለጨረስኩም። ቅድም በሰዓት ነበር እኮ 6 ደቂቃ እንደዛ ነበር። ስለዚህ ለመናገር ሳሚ እስካሁን ስሰማችሁ ነበረ። ምንም አልተናገርኩኝም። ሀሳቤን በዚህ በጸጋው ጉዳይ በቤዛው ጉዳይ ልናገር ብሎ ሀሳብ ለመስጠት ሲል ተስማምታችሁ ነው የጀመረው። አይ አይደለም፣ ሰዓት 7 እስከ 8 ደቂቃ ነው የተወራው። መምህር በረከት አሁን ደግሞ ይቀጥሉ። እንደዛ ነው ያዘላቸው ከሆነ ችግር ነው የሚሆነው። ክርስቶፈር ልክ እንደየአገባባችን ከሆነ ቀደም ያሬዶና ማነው ኤፍሬም ያለ ደቂቃ ነው ያወሩት። አሁን እኛ ያለ ደቂቃ እንድናወራ ከተፈለገ ፌር እንዲሆን ሳሚም እኔም ሜሎስም ራሱ ክርስቶፎሮስም መምህር በረከትም ያለ ደቂቃ ማውራት አለብን። ሁላችን ያለ ደቂቃማ ታሳድሩኛላችሁ። በደቂቃ ግን ኦልሬዲ ጨርሷል እኮ በደቂቃ ሀሳቤን ልደምድምና ልደምድምና የእናንተን ሀሳብ ቀበል። አሁን እየተወራ ያለው ኦልሬዲ እግዚአብሔር የሚማልድ አግኝቶ ቢሆን ከትንቢተ ኢሳያስ ምዕራፍ 59 ሀሳብ ተነስተን ስናወራ የሚማልድ እኮ ነው ያጣው። የሚማልድ የሚጸልይ በፈረሰው ቅጥር የሚቆም ነው ያጣው። ይህንን ባጣበት ሁኔታ ራሱ እግዚአብሔር በተደነቀበትና የገዛ ክንዱ መድኃኒትን ባመጣለት ሁኔታ ላይ ሆነን እሷን ማርያምን ቤዛ አድርጎ ሰጥቶናል ብለን ማለት አንችልም። ይሄ ፍጹም መጽሐፍ ቅዱሳዊ ነው። በየትኛውም ትምህርት ልንደግፈው አንችልም። ማርያምን እንኳን ሲጠቀምባት ጸጋን ሞልቶባት ነው አይደለም? ጸጋን ሞልቶባትም ጸጋ ደግሞ ልክ እንደ ደሞዝ አይደለም፣ ነፃ ስጦታ ነው ብሎ መጽሐፍ ቅዱስ ስለሚነግረን 1-2 ክፍሎችን ላንብብና እጨርሳለሁ፣ ወይንም ለተረኛ ሰው እለቃለሁ። ኢሳያስ ምዕራፍ 41 ብመለከት ይላል ቁጥር 28 ላይ ብመለከት ማንም አልነበረም፣ ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። ኢሳያስ 52:10 እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል፣ በምድርም ዳርቻ የሚኖሩትን አምላካችን መድኃኒት ያያሉ። የአምላካችንን መድኃኒት ያያሉ። ምን ሲል? እግዚአብሔር የተቀደሰ ክንዱን በአሕዛብ ሁሉ ፊት ሲገልጽ 59 ላይ ቅድም ያነበብኩላችሁ የገዛ ክንዱ መድኃኒት አመጣችለት ተብሎ እንደተጻፈ እሱን የሚሸፍን አንዳች ነገር እንዳይኖርብን ያስፈልጋል። ኢየሱስ የዓለም ቤዛ ነው። ማንም ሰው ቤዛ ሊባል አይገባውም። የነፍሳችን ምትክ ሞታችንን የሞተ በቀራንዮ መስቀል ላይ ደሙን ያፈሰሰ መጽሐፍ ሲናገር በራእይ መጽሐፍ ላይ ታርደሃልና ከዘርና ከነገድ ከቋንቋ ሕዝብን ለመንግስት ካህናት አድርገሃል ነው የሚለው። ታርዶ ነው፣ ደሙን አፍስሶ ነው። ደሙን አፍስሶ እንቁላል የሰጠች ዶሮና ስጋዋን የሰጠች ዶሮ እኩል አይደለችም ተብሎ እንደሚባል በአባባል ይህንን ምን እያልን ነው? የሰዎችን አገልግሎት የሚያጣጥል የሚያቃልል እግዚአብሔር የለም፣ እኛም አናቃልልም። ግን የክርስቶስ ኢየሱስን የመስቀል ስራ በየትኛውም የፍጡር ስራ በየትኛውም የፍጡር አገልግሎት አንሸፍንም። ወንጌል ስለ ኢየሱስ ነው። ኢየሱስ ቤዛችን ነው። የታረደልን ኢየሱስ ነው። ደሙን ያፈሰሰልን ኢየሱስ ነው። ሊቀ ካህናችን ኢየሱስ ነው። ደሙን ይዞ ወደ ቅድስተ ቅዱሳን የገባው የእግዚአብሔር በግ ህዝቡን ሁሉ ከኃጢአታቸው ያድናል የተባለ ሞታችንን የሞተ ኢየሱስ ነው።
ወዳችኋለሁ። ሌሎቻችሁ ደግሞ ተናገሩ። በረከት ሀሳብ ይስጡና እንዳገባብ ከሆነ ዮኒ ፌር እንዲሆን እኔ ቆያ ዮኒ በረከት አዝመራ ይቀድማሉ። ቅድም ክርስቶፎስ ያሬዶ አንዴ እንደማመጥ ዮኒ ገብቼ እኔ ሀሳብ የሰጠሁትኝ በቤቱ ላይ እየተወራ ባለው ነገር ሳይሆን ለዲቤቱ ጥሪ ነው ምላሽ የሰጠሁት ለልደተ ቃል እንጂ እስካሁን ገባኝ። ግን ክርስቶፈር ምንም የተናገሩት ነገር የለም እኮ። አዎ ልክ ነው። መምህር በረከትም ዮኒ ለሚሆነው እንዴት መሰለህ? እኔ ራሴ ልጨርስ ልጨርስ እኔ ቅድም ስታወራ ሚዩት አድርጌ እኮ ሀሳብ ሊጨርስና ወገን ነው አይደለ? ሀሳቡን ህፃን አይደለህም። ክርስቶፈር አንተ ህፃን አይደለህም እኮ አይደለ? ወንድምህን በለው እኔን አትበለኝ። እኔ ያልኩት ምንድን ነው? ከተዋችሁ እተዋለሁኝ። እኔም ሚዩት አደርጋለሁ። የገባሁትና የተናገርኩት ልደተ ቃል ጥሪ ላቀረበልኝ ምላሽ የሰጠሁት እስካሁን እንጂ ቤት ውስጥ እየተነሳ ላለው ነገር ምንም የተናገርኩት ነገር የለም። አትናገር ካላችሁኝ ለጥሪው ምላሽ ልደትን መመለስ አለብኝ። በጣም ይቅርታ። ለጥሪው ምላሽ እኔ እወርዳለሁ። ችግር የለውም። ይግቡ። እኔም ስለምትሰምር እወጣለሁ። ይችላል አንዴ ይቅርታ፣ በጣም ረጅም ሰዓት ያወራው ሳሚ ነው። አንዴ ኤርሚ ፕሊዝ ኤርሚ፣ ረጅም ሰዓት ያወራው ሳሚ ነው። በተከታታይ እንዴት ይከራከራሉ? አሁን እኮ ገብቷል። ክርስቶፎር እኔም እኮ እድሉን አልተሰጠኝም እኮ ለመናገር፣ ግን ወይ ክርስቶፎረስ ወይ ከዛ ሜሎስ ትቀድማለህ። ከሜሎስ በኋላ አንድ ነገር ብቻ ከሜሎስ በኋላ አወራለሁ። አሁን ክርስቶፎረስ ያወራ ይሁን። አንድ ፕሮቴስታንት አንድ ክርስቲያን ነው። ሜሎስ ፕሮቴስታንት አንድ ክርስቲያን ነው። ቆይ ልደት እኔ ልናገር አንድ ሜሎስ ካወራ የግድ ኦርቶዶክስ ያወራል። ገባ? ፕሮቴስታንት ካወራ ወንጌላውያን ካወራችሁ የኦርቶዶክስ ልጆች ነው የሚቀጥለው የሚያወራው። እንደዛ ነው የሚሆነው። ስለዚህ በሁለት በተከታታይ ነው። ለዛ ነው። ስለዚህ በደንብ አድርጎ አብራርቷል። አሁን ክርስቶፎሮስ ነው። ከዛ በኋላ ደግሞ ወይ አንተ ወይ ሜሎስ ታወራላችሁ። ከሁለት አንዳችሁ አንድ ሀሳብ ልስጥ። ሜሎስ ይቀድማል ወንድማችን። ከክርስቶፎረስ በፊት እኮ የገባሁት እኔ ነኝ። እኔም ልናገር አይደለም ሜሎስ። አሁን እኮ ከእናንተ ወገን ሰው ተናገረ። ለምንድን ነው አንዴ ኤርሚያስ ይገባል፣ አንተ ትገባለህ? ሳሚ እኮ አወራ። ሜሎስ ከእናንተ ቤት እኮ ሳሚ ከደቂቃው ላይ ተሰጥቶት አወራ። እኔ ላወራ እያልኩ አይደለም። ስማኝ፣ እኔ ያልኩት ሳሚ ስላወራ ክርስቶፎሮስ ይቀጥሉ። ግን ከዛ በኋላ ግን እኔም ዝም ብዬ ማወራ እኮ ነው ያለ ደቂቃ፣ ሌላም ሰው ያለ ከዛ ደግሞ ኦርቶዶክስ ሊያወራ ነው ያለ ደቂቃ። በደቂቃ ነው የምናደርገዋለን እኮ ጨረሱ። ክርስቶፎሮስ ከጨረሱ በኋላ በርዕሰ ጉዳዩ ላይ ውይይት እናድርግ። ጥሩ። ሳሚ 8 ደቂቃ አውርቷል፣ አይቼዋለሁ። ስለዚህ ክርስቶፎሮስ እስከ 8 ደቂቃ የማውራት ነገር አላቸው። እኩል ነው መብቱ። መምህር በረከት ቢያወሩ እናንተ መረጣችሁ። ማን ያወራል? አንዴ ቆይ ፕሊስ ስሙኝ። ዮኒዬ ሰማለሁ አይደል? ይኸውልህ አንደኛ ሳሚ ኦልሞስት 15 ደቂቃ አውርቷል። እኔ ይዣለሁ። ስለዚህ መምህር በረከት ያለምንም ይዣለሁ እኔ ቅድም። ስለዚህ መምህር በረከት ያለምንም ገደብ እሳቸው ያወሩ፣ እኔ እወርዳለሁ። ቀይስ ዲበኩል እንመልስልኝ። በቃ አለቀ። መምህር በረከት ስራ ስላለችኝ ልውረድ። ዮኒዬ ቀይስ ዲበኩል ኧረ ችግር የለም ይቀጥሉ። መምህር በረከት በደንብ አድርገው ሀሳቦትን ይግለጡ። ወደ 15 ምናምን ደቂቃ ይጠቀመው ነው። እንደዛማ ፌር አይደለም እንዴ? ለሳሚም ራሱ 15 ደቂቃ ሊሰጠው አይገባም ነበር እንዴ? ዮኒ ምንድን ቅድም ስንቃወም ማስቆም ነበረበት። ደቂቃ ተይዞ ዮኒ ሳሚ ኦልሬዲ ማንም ሳያቋርጠውን ያወራው መምህር በረከትም ሲያወሩ ማንም ሰው መሀል ላይ ሳይገባ በራሳቸው ሰዓት ያቆማሉ። ልክ ወንድማችን ሳሚ ተናግሮ ልክ ሲጨርስ እንዳቋረጠው መምህር በረከትም ተናግረው ልክ ሲበቃቸው ያቆማሉ። የእናንተ ሰዓት ላይ የእናንተ ሰዓት ላይ የሚሆንበት ነገር የለም። ወደ በረከት ምንም አያስፈልግም። ወደ በረከት አዳምጠኝ ፕሊዝ። በቃ አውርተሃል እኮ ሳሚ፣ አንተ ያንተን ፓርት
ልደት ሀሳቤን አዳምጠኝ ፕሊዝ። በጣም ልጀምር። በቃ ያንተን ሰዓት ሰምተናል። ሳሚ አሁን በረከት ያውራ ፕሊዝ። ሚውት አንተ ያወራበት ሰዓት ሳይቆጠር የኔን ሰዓት የምትቆጥርበት ምክንያት ምንድን ነው? ሳሚ አንተ ረጅም ሰዓት አውርተሃል። አሁን ደግሞ አንተ ያወራህበት ሰዓት አልተያዘም። እኔ ያወራሁበትን ሰዓት 15 ደቂቃ እና ያንተ ካልተያዘ የበረከትም አይያዝም። ዳትሴት በቃ ቀጥል መምህር በረከት። 15 ደቂቃ ለምን ትላለህ ታዲያ? እኔ 3 ሰዓት ቁጭ ብዬ ሰምቻችሁ አይደለም እንዴ? ፌር አይደለም። አይ ችግር የለም። ህሊናም አለን። ከ15 ደቂቃ በላይ አንፈጅም። በቃ ችግር የለም። መልካም ዮኒ የአካሄድ ጥያቄ ልጠይቅ። ምናልባት ከዚህ በኋላ ለሚያወሩት ሁሉ ማለት ነው ሁላቸው ዮኒ ልክ አሁን ሳሚ እንዳወራው መጽሐፍ ቅዱስ ላይ ቤዝዶ ነው እንዳወራው ልክ እንደዛ መምህር በረከት የፈለጉትን ያወሩ። ግን ቅድም በነበረው ዲቤት ላይ አስተያየት እንዳይሰጡ ከሰጡ የግድ መግባት ስላለብኝ እኔ ማለት ነው የሀሳብ ገደብማ አትጣሉ እንጂ በተነሳው ርዕሰ ጉዳይ ላይ ሁሉንም የሚሰማኝን ሁሉ ነው የማወራው። እኔን ኮሜንት እኔን የሚያደርጉ ከሆነማ እገባለሁ። እሱ አላደረገማ። ሳሚ እንደዛ የሚባል የለም። ኤፍሬም ተው እንዴ! ምህረታውን ቅድም ማነው ሳሚ ሲያወራ መች አቋረጥ ነው? ሳሚ ስለ ያሬድ አላወራም። ሀሳቦችን አንስቷል። አንዴ ኤርሚ ኤፍሬም አንዴ ልደት አንዴ ሳሚ ሲያወራ የማንንም ስም አልጠራም። የማንንም ዲቤት አላወራም። ፎከስ አድርጎ ሲሰራበት የነበረው መጽሐፍ ቅዱሳን ቤዝዶን አድርጎ ነው የተናገረው። እንደዛ አድርጋችሁ የምትናገሩትን ነገር በደስታ ግን እንትና እንዲህ ብሏል እንትና እንዲህ ብሏል ካላችሁ ሰዎች ይገባሉ። ያንን ነው እያለ ያለው። ግልጽ ይመስለኛል አይደለ? ሳሚ የማናችሁንም ስም የአንዳችሁንም ስም ሳይጠራ መጽሐፍ ቅዱስን ተመርኩዞ ሀሳቡን ያቀረበው። ስለዚህ እናንተም ወንድሞቼ የራሳችሁን ሀሳብ መጽሐፍ ቅዱስን አስመርክዟችሁ መናገር ነው ያለባችሁ እያሉ ነው። ይሄ ፌር ይመስለኛል ካልተሳሳትኩ። ከተሳሳትኩም ንገሩ። ሳሚ ስላላወራ ማለት ነው። በረከት የማንንም ስም ሳይጠሩ ምን መናገር እንዳለባቸው ቤተክርስቲያን ምን መናገር ይችላሉ። በተነሳ ጉዳይ ላይ ኦልሬዲ ዲስከስ ሲደረግ በነበረ ጉዳይ ላይ ስለሆነ የምናወራው ይሄ እኔን ለማለት ነው እኔ ያነሳሁትን ሀሳብ ነው ብለው ምክንያት አድርገው ስም እስካልተጠራ ድረስ የችግር የለውም። ችግር የለውም። በቃ መልካም። ስለዚህ እንዳታቋርጧቸው፣ አንድ ሰው ሚዩት እንዳታደርጉ አደራ። ሞዴሬተሮች አደራ። ቀጥሉ። በመጀመሪያ ይሄ ስትሮማን ማድረግ አይቻለሁ ብዙ ጊዜ ለሌለ ጥያቄ መልስ መስጠት ማለት ነው። ጸጋ ነፃ ስጦታ ነው። ስለዚህ ብሎ መልስ መስጠት፣ ጸጋ ነፃ ስጦታ አይደለም ብሎ የተናገረ አንድም ሰው የለም። ጸጋ ማለት ቃሉ ራሱ ትርጉሙ ነፃ ስጦታ ማለት ነው። ስለዚህ ምንድን ነው እመቤታችን ጸጋን የተሞላች ስንላት ከእግዚአብሔር የተደረገላትን ነገር የሚያሳይ ነው። አንድ አካል በጸጋ የተሞላ ከተባለ ሞሊው እግዚአብሔር ነው መቼም። ይሄ ምንም ስለዚህ ለዚህ መልስ መስጠት አያስፈልጋችሁም ነበር ለማለት ነው። እኛ ግን የምንለው አንድ አካል ጸጋ ሲሰጠው ከጸጋው ጋር ኮኦፕሬት ማድረግ አለበት። ከጸጋው ጋር አብሮ መስራት አለበት። በእግዚአብሔር በኩል ባለውማ እግዚአብሔር እኮ ለሰው ልጆች ሁሉ የሚሆነውን ጸጋ ይሰጣል። እግዚአብሔር አዳልቶም አያውቅም፣ ከሰው ለይቶም አያውቅም። ልዩነት የሚፈጠረው በሰው በኩል ሪስፖንድ በማድረግ ነው። ስለዚህ እኛ ድንግል ማርያም ልትከበርበት ይገባል፣ ምክንያተ ድነት ልትባልበት ይገባል የምንለው ከእግዚአብሔር በተደረገላት ብቻ ሳይሆን ሁልጊዜም ከእግዚአብሔር ነው የሚጀምረው።